አዲስ አበባ የአፍሪካ የዲፕሎማሲ ማዕከል፣ የጥቁር ሕዝቦች የነጻነት ተምሳሌት። ዛሬ ደግሞ በታደሰ ውበትና በላቀ እድገት ዳግም ፈክታለች። የአባቶቻችንን ድል በክብር የዘከረችው መዲናችን በኮሪደር ልማት ዘመናዊ ገጽታን ተላብሳለች። ንጹህ አየር፣ ሰፋፊ የእግረኛ መንገዶችና ለአይን ማራኪ የሆኑ የከተማ ገጽታዎች እንግዶቿን ለመቀበል ዝግጁ ናቸው። አዲስ አበባ ከትላንት ዛሬ ደምቃለች። በውብ ፓርኮቿ ማራኪነት፣ በሰፋፊ መንገዶቿ ግርማ ሞገስና በሰማይ ጠቀስ ሕንፃዎቿ ዘመናዊነትን ተላብሳለች። የተፈጥሮ ድምፅ ከከተማው ዘመናዊነት ጋር የተዋሃደበት የወንዝ ዳርቻ ልማቶቻችን አዲስ አበባን የፓርኮችና የንጹህ አየር መፍለቂያ አድርገዋታል። ከተማዋ ለነዋሪዎቿም ሆነ ለዓለም አቀፍ እንግዶቿ የምቾት ማረፊያ ሆናለች። ከዘመናዊነቱ ባሻገር የኢትዮጵያውያን እንግዳ ተቀባይነትና ባህላዊ እሴቶች በየምሽት ቤቶቻችን ይንጸባረቃሉ። የቅምሻ የዜማና የዳንስ ጥበብ የሚወራረድባት ሕያው ከተማ፣ የአፍሪካ ህብረት መቀመጫ የሆነችው አዲስ አበባ የህብረቱን አባል ሀገራት ለመቀበል ሙሉ ዝግጅቷን አጠናቃለች። በደህንነት፣ በሆቴሎች አገልግሎትና ሞቅ ያለ እንግዳ ተቀባይነት ባህሏ ደጆቿን ወለል አድርጋ እየጠበቀቻችሁ ነው። ኑ ወደ አፍሪካ መዲና፣ ወደ አዲሷ አበባ። አዲስ አበባ ሁሌም ዝግጁ ናት። አዲስ አበባ የታደሰችው እንቁ የአፍሪካ መዲና